ይሄንን ደግሞ ተመልከቱ። ይሄን አሁን ይሄ ቅንብር ነው ድምፁ። ጠልሰም እየጠለሰሙ ነው። እኛ አባት ጠልሰም እየሰሩ ነው። ጠልሰም እንደሆነ ታውቃላችሁ አይደለም? በሰው ልጅ ቁመት ልክ ወይም ደግሞ እኔ አሁን ጠልሰም የሚሰራልኝ ከሆነ በእኔ ቁመት ልክ ጠልሰሙ ይሰራል። ከዛ ይሄ ከስር የምታዩት ፀሐይ የሚመስለው አይኑ ጎላጎላ ያለው መልአክ የሚመስለው እንትን እኔን ነው የሚወክለው፣ ወይም እኔ ውስጥ ያለውን መንፈስ ይወክላል። ከዛ እዚህ ላይ በስመ አብ ተብሎ የሚጻፍ ይመስላል። ወደ ውስጥ ስትገቡ ግን ሌላ ነገር ነው ያለው። ቤተክርስቲያን ጠልሰምን አትደግፍምም አታስተምርም። ግን ያው ጠምጥመዋል እንደምታዩቸው መሪጌታ ወይም ደግሞ ትልቅ ማዕረግ ያላቸው አባት ናቸው። የቤተክርስቲያን ማዕረግ ነው ያላቸው። እኔ ከእሳቸው ጋር አለም ጸቤ። ማንም ሊሆን ይችላሉ፣ ደብተራም ሊሆን ይችላሉ፣ መሪጌታም ሊሆን ይችላሉ። በቲክቶክም በዩቲዩብም የሆነ ቻናል ሊኖራቸው ይችላል። እኔ አላውቃቸውም። ግን እዛ ጋር የተከማቸውን ጠልሰም ይዩት። እዛ የተሰጣውን ከእሳቸው ጀርባ ያለውን አያችሁት? ይሄንን አሁን የትኛው የቤተክርስቲያናችን ግድግዳ ላይ ተሰቅሎ የት የቤተክርስቲያን የጸበል ቦታ ላይ ተሰቅሎ አይታችሁ ታውቃላችሁ? የለም። ስለዚህ ለማን ነው የሚሰሩት? ጠቅልለው የአንድን ሰው ህይወት የሚወክል ነው ማለት። ይሄ ይጠቀለልና የሆነ ግድግዳ ማገር ላይ ይሰቀላል፣ የሆነ ቦታ ላይ ይወሸቃል። ከተወለዳችሁበት ሰዓት ጀምሮ እስከምትሞቱበት ጊዜ ድረስ እናንተ እዚህ ቦታ ላይ ነፍሳችሁ ትወትፋለች ማለት ነው። በቃ የእናንተ ማንነት እዚህ ቦታ ላይ ታስሯል። እድላችሁ ሁሉ ነገራችሁ እዚህ ውስጥ ነው ያለው ማለት ነው። ኮከባችሁ እዚህ ውስጥ ነው ያለው ማለት ነው። በቃ በመንፈሱ ተጠልስማችኋል። ይሄ ጠልሰም የሚባለው በሌሎችም በላቲን ቋንቋ ተልሰም ነው የሚሉት። አንድ ነው። በአረብኛም በላቲንም በምንም ተልሰም ነው የሚሉት። ተመሳሳይ ተቀራራቢ ነው እና ቆፍሮ ሲያወጡት ሁሉ ያሳያል። በተለይ በጨርቃጨርቅ ምርት የምትታወቀው ማነች? የዝሙት ሀገር ያለባት ሀገር ማን ነበረች? እባካችሁ አምጡ ጻፏት እስቲ። ጨርቃጨርቅ የሚመረትባት ታዋቂ የሆነች ሀገር የኢትዮጵያ ነጋዴዎች እየሄዱ የኤርትራ ነጋዴዎች እየሄዱ እዛ ሄደው ዘማዊ ሆነው የሚመጡባት ሀገር፣ በጣም ቆሻሻ ሀገር። ይቅርታ ስለ ሀገሩ ስላለው ስለ ኃጢአት ነው የማወራው እንጂ ሀገር ቆሻሻ የለውም። ጎሽ ታይላንድ፣ እግዚአብሔር ያክብራችሁ። ታይላንድ ቱርክ አይደለችም። ታይላንድ ቱርክማ የአውሬው መቀመጫ ዋናው ራዕይ ዮሐንስ ምዕራፍ 3 ላይ በደንብ አድርጎ ነግሯታል። የሰይጣን ዙፋን መቀመጫ ብሏታል ቱርክን። ወደዚህ ስንመጣ ታይላንድ እጅግ በጣም በጠልሰም የታወቀች ሀገር ናት። ሁሉም ዘማዊ የሚባሉት ሴተኛ ዳሪዎችም አጠቃላይ እንዳለ ህይወታቸውን ጠልስመውታል፣ ወይም ደግሞ የሆነ ቦታ ላይ ወትፈውታል። ዶክመንተሪ አይቼ ነው። እያንዳንዷ ሴተኛ ዳሪ፣ እያንዳንዷ ዝሙት የምትፈጽም ግብረ ሰዶሞች ሙሉ ሳይቀሩ ይህን ነገር ያሰራሉ። እንደ ገበያ ነው የሚቆጥሩት፣ እንደ ጥሩ ነገር፣ እንደ እድል ነው የሚቆጥሩት። ይሄ መዳፍ ማስነበብ፣ ኮኮ ማስቆጠር፣ ቻንስ ወይም ደግሞ በዚህ ሀገር ላይ ብሄድ በዚህ ሳምንት በወጣ ምን ያጋጥመኛል ተብሎ እንደሚተነበይ ሁሉ እነሱ ጠልሰምን በጣም ነው የሚወዱት፣ በጣም ነው የሚያከብሩት። እና ለምን ህይወታቸው እንደዚህ ዝሙት ውስጥ እንደገባ ስታዩት ጠልሰም ከንቅሳት ጋር አንድ ነው ማለት ነው። ለምን ከዚህ ሳስተምር ሰምታችኋል። የተነቀሱ ሰዎች፣ ንቅሳት ምልክት ያለባቸው ሰዎች አወቁም አላወቁም፣ ባላወቅንበት ሰዓት ላይ የተነቀስን ካለን ነው የምላችሁ፣ የዝሙት መንፈስ ወደ ህይወታችን እናስገባለን። ንቅሳት ያለበት ሰው የዝሙት መንፈስ አለበት፣ ዘማዊ መንፈስ በውስጡ አለበት ነው። ሰውየው ዘማዊ ነው ሳይሆን ሊሆን ይችላል፣ ላይሆንም ይችላል፣ ግን ይቸገራል። የዝሙት መንፈስ በውስጡ በደንብ ሰልጥኖበት የሚታይ ሰው ነው ማለት ነው። ሴትም ትሁን ወንድ፣ በተለይ ሴት ላይ ንቅሳት ካለባት፣ በተለይ አሁን ሀፍረተ ስጋ ላይ፣ ጦት ላይ፣ ዳሌ ላይ ምናምን መነቀስ ጀምሯል። ያው እየሰለጠነ ሲመጣ የተሸፈነው ይገለጣል አይደለም? ልክ እንደዛ ዋናው መንፈስ ምንድን ነው? ይሁሉ ድብብቆሽ፣ አንዴ እዚህ ጋር አንዴ እዚህ ጋር እየተነቀስኩኝ እንደነ ልጅ ሚካኤል ምናምን ምን እዛ ውስጥ አሳየኝ። ዋናው ቦታ ላይ አልነቀስም እንደ እያለ ዋና ፓርት ላይ ማለት ነው። ሴፍ የሆነ ኒድድ የሚባል ፉድ ሼልተር ክሎዝ እንደሚባለው ዋና 3 ፓርቶች ላይ መቀመጫ፣ ሀፍረተ ስጋርና ጡት ላይ ሴቶች እየተነቀሱ በዛ የዝሙት መንፈስ ወንዶችን ይስባሉ። ከዛ ወንዶች ከሷ ጋር ደግሞ መተው ይዳራሉ፣ ይከፍላሉ፣ ይሄዳሉ። እና ይሄ ጠልሰም ከንቅሳት ጋር ተመሳሳይ ነው እና ይህንን ደግሞ በመጽሐፍ ቅዱስ ውስጥ ይናገራል። አትነቀስ ይላል። ይህንን ጥቅስ ሳላሳያችሁም አላልፍም። እኚህ አባት የሚያደርጉትን ነገር ዝም ብላችሁ ይሁት፣ በደንብ አስተውላችሁ ይሁት።
ስራቸው ነው ማለት ነው። ቢዝነስ ነው። ይሄ እንድታስተውሉት እንፈልገው ስራቸው ነው። በደንብ ይሰሩበታል። ዋና እንጀራቸው ነው። አሁን እኚህ ሰው በዩቲዩብም በምንም እንደፈለኩ ብናገር አይሰሙኝም። መስሚያ ጠጥ ነው የምትሉት። እሺ እንዲህ ይላል ዘሌዋውያን ምዕራፍ 19 ቁጥር 28 ላይ ስለሞተውም ስጋችሁ አትጨነቁ፣ ገላችሁንም አትነቀሱት፣ እኔ እግዚአብሔር ነኝ ይላል። የአምላካችን ስም የተመሰገነ ይሁን። እኔ ማነኛ አለ? እግዚአብሔር ነኝ። ምድሪቱም ከግልሙትና ስለ ግልሙትና ስለ ርኩሰትም ንቅሳት የዝሙት መንፈስ ነው ያልኩበት ምክንያቱ እንድትረዱት ስለምፈልግ ነው። ምድሪቱም ከግልሙትና ከርኩሰትም እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት። ንቅሳቱ ከምን ጋር የተገናኘ ነው? ከዝሙት ጋር የተገናኘ ነው። አታርክሳት ማለት እንድትነቀስ አትፍቀድላት። አንዳንድ እህቶቻችን ይሄ ዘሌዋውያን ምዕራፍ 19 ቁጥር 28 ላይ ያለው በደንብ አድርጋችሁ አስተውሉት። አንዳንድ እህቶቻችን ጥርሳቸውን ይነቀሳሉ ማለት ድዳቸውን፣ ይቅርታ ጥርስ አይነቀስም፣ ድዳቸውን ይነቀሳሉ። ለምንድን ነው የሚነቀሱት? ሁለት ትርጉም አለው ማለት ከመንፈስ ጋር ባልተያያዘ መልኩ። አንደኛ ድዳቸው ትንሽ ከጥርሳቸው አነስ ብላ ድዳቸው ረዘም ካለባቸው ሲስቁ ጎልቶ የሚታየው ድዳቸው ከሆነ ያንን ነገር ከቨር ለማድረግ ስጋው ቀዩ ስጋ በደንብ ጎልቶ እንዳይታይ ከቨር ለማድረግ ያው መቼም ብልሃት ነው ብለው ነው ያመጡት፣ ተነቀሱት። ሁለተኛዎቹ ደግሞ የትኞቹ ናቸው? የመንፈሱን ኃይል ፈልገው ነው። መስተፋቅር ይነቀሳሉ። መጀመሪያ የሚነቀሱበት ነገር ታውቃላችሁ፣ ይሄ የሚመታበት የሚወቃበት የሚወቀርበት የሚዘጋጀው ከአይን ኩል ጋር በተያያዘ አንድ አይነት ነው። እናቶች ከዚህ ነው የምናዘጋጀው የሚሉት ያዘጋጁበትን መንገድ ያውቁታል። ጨዋ የሆኑ እናቶች ከምን እንዳዘጋጁት ይጻፉልን። ትክክለኞቹ ግን ደብተራዎች፣ በተለይ ሴት ደብተራ የሴትን ድድ ትነቅሳለች። ምንድን ነው የምታደርገው? ድዷን ስትነቅስ የሚያምር ጥርስ ኖሯት፣ ድዷ ብዙም ትልቅ ሳይሆንም ቆንጆ ጥርስ ኖሯት ግን ትነቀሳለች። አይነ ጥላዋን የሚገፍ ነው እንደዛ የሚባለው። እነሱ ግን ገና ስትስቅ ገና ፈልቀቅ ስታደርግ ወንዶች መጥተው ሙክክ እንዲሉላት ከእሷ ጋር እንዲጫወቱ ወይ ስታምር ፈገግታዋ እንድትባል ነው የሚደረገው። ይሄ ልጅቷ ልታቅም ላታቅም ትችላለች። እድሜዋ 14 ዓመት 15 ዓመት ሲሞላት ነይ እስቲ አንቺ ድድሽን ተነቀሽ፣ ለበሽታ ጥሩ ነው አሉ፣ አይንሽን ተኳይ፣ ይሄ ነገር ለአይን ጥሩ ነው አሉ እያሉ እናቶች ልጆቻቸውን ያታልሏቸዋል፣ ወስደው ያስነቅሷቸዋል። ከቡዳ ለመከላከል ነው ይላሉ። ከአይን ከሰው አይን ወይም ሰው እንዳይውልባት ነው እያሉ በብዙ ነገር ሲስተም ውስጥ ይከቷቸዋል። ልጆቹ ላያውቁ ይችላሉ። አንዳንዶቹ ግን በትክክል ያውቃሉ። በተለይ እድሜያቸው ከ18 ዓመት በላይ የሆኑት ሴቶች ለምን እንደሚነቀሱ ያውቃሉ። አንቺ ሳቂ እስቲ ዝም ብለሽ እንደማ ሳቂ በቃ ለምን እንዳስነቀሷት ያውቃሉ። ቆንጆ ሆና ወንዶች አይፈልጓትም። ለምን? ውስጧ ያለው ወንድ ዛር አይነ ጥላ ተመራጭ እንድትሆን አይፈልግም። እግዚአብሔር መልክ ሰጥቷታል። መልኳን ደግሞ ወንዶች እንዲጠሉ የሚያደርግ ጸባይ ደግሞ እሬት አድርጎ መንፈሱ ደግሞ እንደገና ሰርቷታል ማለት ነው። እሬት አድርጎ ሰርቷታል። ወይ በስመ አብ ቆንጆ ትመስላለች፣ አንቺ እንደዚህ ነው ጸባይሽ ምናምን ብለው ቆንጆ የሆነች ሴት ስትበላሽ ሲያዩ ያዝናሉ አንዳንድ ሰዎች። ለምን? እንዴት ነው አይነ ጥለው እንዲነኩበት ስለማይፈልግ የኔ ብቻ ናት ስለሚል ነው። በጣም ብዙ ቆንጆ ሴቶች ከቤት የማይወጡትም አንዳንዴ በቡዳ መንፈስ ስለተበሉ ነው ይባላል። እንግዲህ ይባላል የምለው 50%ቱን ስለምጋራ ነው። አልጋራም እጋራለሁ የሚለው ለምንድን ነው? ሁሉም ስለማይሆን ነው። መታየት የማትፈልግ ሴት ትኖራለች። እኔ እኮ ብዙ ውጭ አልፈልግም እኮ አልታይም አልፈልግም ትላለች። የቤት ውስጥ ዝርክርክ ያለ ልብስ ቢጃማ ብቻ ለብሳ ምናምን ጥሩ ነው። ቤተክርስቲያን ስትሄድ ረጅም ቀሚስ ለብሳ የምትሄድ ከሆነ እንደገናም ዘመድ አዝማድ ጋር ስትሄድ፣ ሰርግ ስትሄድ ቆንጆ ቀሚስ ለብሳ ምናምን የምትሄድ ከሆነ አሪፍ የጨዋ ልጅ ነች ማለት ነው። ግን በቤት ውስጥ ተደብቃ ቆይታ ሰርግ ሲሆን ወይ የሆነ ቦታ ሲኬድ ግን በጣም የሚያስጠላ የሚያስደነግጥ አለባበስ ለብሳ የምትሄድ ከሆነ ውበቷን ረስተዋለች። መንፈሱ ውስጥ ያለው መንፈስ ማንነቷን አስረስቷታል ማለት ነው። በዚህ ነው የምታምሪው። ወንዶችማ በመልክሽ ሊያዩሽ አልቻሉም። ስለዚህ ውበትሽ ይሄ ነው፣ ቅርጽሽን አሳይ፣ ምርትሽን ግለጪ፣ ይሄን ተበሺ፣ ይሄን እንደዚህ አድርጊ እያለ ውስጧ ላይ ይነግራታልና የራሷ እንትን ይመስላታል፣ የራሷ ሀሳብ ይመስላታል። እና በዚህ አይነት መልኩ በጣም ብዙ እህቶቻችን ተጠልስመው ህይወታቸው የቤት ማገር ላይ የሆነ ግድግዳ ላይ የሆነ ኪችን ወይ የሆነ ጓሮ ላይ ተለጥፏል። ጠልሰሙ ተጠቅልሎ ተወትፏል ህይወታቸው። ከቤት አይወጡም፣ አርጅተውም ከቤት አይወጡም። ቢወጡም ብቻቸውን የሚኖሩት በቃ ምንም ነገር ደስ የሚል ነገር አይኖርም ማለት ነው።
የተጠለሰመ ማንነት ያላቸው ሰዎች ናቸው ማለት ነው። ልዩ ገጠመኝ 82 ላይ ነው አይደል? ጎበዝ፣ ጥሩ ነው። ስለዚህ ይሄ ጠልሰም ምንድን ነው ሲባል የሰውን ህይወት እድል በሙሉ ሰብስቦ የያዘ በአንድ ቤት ውስጥ ታስሮ የተቀመጠ ስብዕና ማለት ነው። ውጭ ሀገርም ትሄድ፣ የትም አውሮፓ የትም ሀገር ትሄድ፣ እዛ ቤት ውስጥ ተጠልስማለች እና በምንም አይነት መንገድ እንዲህ አይነት ነገር ስትመለከቱ ጠልሰም ጤነኛ እንዳልሆነና የቤተ ክርስቲያን አስተምሮ እንዳልሆነ ቤተ ክርስቲያን ራሷ ታስተምራለች።